በ1986 በዳውንታውን ክሊቭላንድ ከተማ 1.5 ሚሊዮን ፊኛዎች ወደ ሰማይ ይለቀቃሉ። ለበጎ አድራጎት የገንዘብ ማሰባሰቢያና በፈጣን እድገት ላይ የምትገኘውን ከተማ በዓለም ላይ ለማጉላት ሲባል ነበር ይህ ነገር የተደረገው። ነገር ግን ይህ ክስተት በአስደናቂ ትርኢትነቱ ከመታወስ ይልቅ በታሪክ ውስጥ እንደ አንድ አስከፊና ገዳይ አደጋ ተመዝግቦ አለፈ። ይህ ክስተት በሉን ፌስት ተብሎ የሚጠራ ሲሆን ክሊቭላንድ የነበራትን ገጽታ ለመቀየር ያደረገችው ጥረት ነበር። በወቅቱ ከተማዋ በጣም መጥፎ ስም የነበራት ሲሆን የከተማዋ መሪዎች ክሊቭላንድ ስህተት እንዳልነበረችና የዓለም አቀፍ ደረጃ ከተማ ለመሆን በሂደት ላይ መሆኗን ማረጋገጥ ይፈልጉ ነበር። ከዚህም ክስተት አንድ ዓመት በፊት ማለትም በ1985 ዲዝኒላንድ በአንድ ጊዜ በርካታ ፊኛዎችን በመልቀቅ የጊነስ የዓለም ክብረ ወሰንን ይዛ ነበር። ታዲያ የክሊቭላንድ ከተማ መሪዎች ዲዝኒላንድን መብለጥ የክሊቭላንድን ገጽታ ለማስተካከል ፍጹም ትክክለኛ መንገድ ነው ብለው በየሆነ ምክንያት ያምናሉ። ብዙም ሳይቆይ ዩናይትድ ዌይ ኦፍ ክሊቭላንድ የተባለ ድርጅት ወደ 1.5 ሚሊዮን የሚጠጉ ፊኛዎችን በከተማዋ ሰማይ ላይ ለመልቀቅ የሚያስችል ትልቅ እቅድ ያወጣል። ይህ ዝግጅት ለማሳካት አንድ ብሎክ የሚያህል መረብ መስራትን ጨምሮ የ6 ወራት ዝግጅት ጠይቋል። በሺዎች የሚቆጠሩ በጎ ፈቃደኞችም ፊኛዎቹን አየር ለመሙላት ሰዓታት ፈጅተዋል። በመጨረሻም የበሉን ፌስቱ ዕለት ማለትም መስከረም 27 ተደረሰ። እነዚህ የመጨረሻ ዝግጅቶች በክሊቭላንድ ከተማ እየተከናወኑ ባሉበት ወቅት ልክ በስተ ምስራቅ በኩል ማለትም በኤሪ ሐይቅ ላይ በጣም የተለየ ታሪክ እየተከሰተ ነበር። ከዝግጅቱ አንድ ቀን ቀደም ብሎ ማለትም ምሽት ላይ ከባድ ማዕበል በአካባቢው አልፎ ነበር። ማዕበሉ ከመከሰቱ አንድ ሰዓት በፊት ደግሞ 2 ሰዎች አሳ ለማጥመድ ወጥተው ነበር። በ27ኛው ቀን ጠዋት ማለትም የበሉን ፌስቱ ዕለት 2 ሰዎች መጥፋታቸው በቤተሰቦቻቸው ሪፖርት ይደረጋል። ጀልባዋ በሐይቁ ላይ የተገኘች ሲሆን ሰዎቹ በአየር ሁኔታው ምክንያት ከጀልባዋ ላይ ወድቀው ወደ ውሃው ሳይገቡ እንዳልቀሩ መረጃዎች ያመለክታሉ። የባህር ላይ ጠባቂዎች ወዲያውኑ የፍለጋና የደህንነት ስራቸውን ይጀምራሉ። ይህ በእንዲህ እንዳለ በክሊቭላንድ የህዝብ አደባባይ ላይ ከ10,000 በላይ ሰዎች የፊኞቹን መለቀቅ ለመታዘብ ተሰብስበው ነበር። አዘጋጆቹም ያለፈው ምሽት ማዕበል ከዝግጅቱ ሰዓት በፊት በመስተካከሉ ተደስተው ነበር። ነገር ግን ቀኑ እየገፋ ሲሄድ የአየር ሁኔታው እንደገና ወደ መጥፎ ሁኔታ ተቀየረ። አንድ ትልቅ የዝናብ ማዕበል እየመጣ ነበር። ነገር ግን ፊኞቹ ቀድሞውኑ አየር ተሞልተው ወደ ሰማይ ለመለቀቅ ዝግጁ ሆነው ስለነበር በዚህ ሰዓት ፕሮግራሙ ወደ ሌላ ቀን ማስተላለፍ ፈጽሞ የማይቻል ነገር ነበር። ስለዚህ ፊኛዎቹ ከታቀደው ሰዓት ቀድሞ ተለቀቁ። የፊኞቹ ወደ ሰማይ መለቀቅ ምንም ጥርጥር የለውም አስደናቂ ነበር። ለክሊቭላንድ ከተማ ታላቅ የድል አድራጊነት ምልክትም ነበር። ነገር ግን በሚያሳዝን ሁኔታ ይህ የድል አድራጊነት ስሜት ብዙም አልቆየም። የተገመተው በሂሊየም የተሞሉት ፊኛዎች ቀስ በቀስ አየራቸው እየወጣ አንድ በአንድ ወደ መሬት ከመመለሳቸው በፊት ለተወሰነ ጊዜ በሰማይ ላይ ይሳፍፋሉ የሚል ነበር። ነገር ግን የሆነው ያ አልነበረም። ቀዝቃዛው አየርና እየመጣ የነበረው ዝናብ ገና አየር ከውስጣቸው ሳይወጣ የተነፉትን በ10 ሺዎች የሚቆጠሩ ፊኛዎች በብዛት ወደ መሬት መልሶ ገፋቸው። እናም ውጤቱ ከፍተኛ ትርምስ ነበር። 1.5 million of them caused quite a stir in Cleveland yesterday. ይህ የሞት አደጋ ያስከተለው ኃይለኛ ንፋስ ፊኛዎቹን በፍጥነት ወደ በርክ ሌክ ፍሮንት አውሮፕላን ማረፊያ ወሰዳቸው። በደቂቃዎች ውስጥ የበረራ መንገዶቹ በፊኛዎች ከመጨናነቃቸው የተነሳ ሁሉም በረራዎች እንዲሰረዙ ተደረገ። ፊኞቹ በተወሰኑ መንገዶች ላይ መውረድ የጀመሩ ሲሆን በርካታ የመኪና አደጋዎች ከተከሰቱ በኋላ መንገዶቹን መጥረግ እስኪቻል ድረስ መንገዶቹ ተዘግተው እንዲቆዩ ተደረገ። ይህ ሁሉ የሆነ ባለበት ወቅት የባህር ላይ ጠባቂዎች አሁንም የጠፉትን 2 አሳ አጥማጆች እየፈለጉ ነበር። Ironically, that big balloon launch in Cleveland today is one of the things that's making this search so tough for the Coast Guard. ግን በሚያሳዝን ሁኔታ ፊኞቹ በኤሪ ሐይቅ ላይ በብዛት አርፈው ነበር። 60% of the balloons launched landed here instead of the planned 10%. It's like trying to find a needle in a haystack here. Can you imagine trying to find somebody floating out here or even spotting a life jacket with all these balloons on the water? መስከረም 29 ማለትም ፊኞቹ ከተለቀቁ 2 ቀናት በኋላ የባህር ላይ ጠባቂዎች የሁለቱን የጠፉ ሰዎች ፍለጋ በይፋ አቆሙ።
ብዙም ሳይቆይ የሁለቱም ሰዎች አስክሬን በሐይቁ ዳርቻ ላይ ተገኘ። ይህ የበሉን ፌስት ክስተት በ1988ቱ የጊነስ ዓለም ክብረ ወሰን መዝገብ ላይ ሰፍኖ ነበር። ሆኖም ግን ይህ ክብረ ወሰን ያኔ ብቻ ነው የተመዘገበው። ከዚያ በኋላ ብዙም ሳይቆይ የጊነስ ድርጅት የፊኛ መልቀቅ ዘርፉን ሙሉ በሙሉ ሰረዘ።